አሁን ተነስታችሁ ወይም ስኬታችሁን ታመጣላችሁ ወይም ደግሞ ለምን እንዳልተሳካላችሁ ለሰው ያስረዳችሁ ትናገራላችሁ። ልብ ብላችሁ ካስተዋላችሁ አብዛኛው ሀበሻ ለምን እንዳልተሳካለት ምክንያት አለው፣ መምከር ደግሞ ይችልበታል ከውድቀቱ ተነስቶ ማለት ነው። እመኑኝ፣ የትኛውም እድሜ ላይ ሁኑ፣ ከፈለጋችሁ 60 50 ላይ ሁኑ፣ አሁን ሆናችሁ ስኬት ማምጣት ትችላላችሁ። ብዙዎቻችን ስኬት ማምጣት የሚከብደን አንደኛ አረማመዳችን፣ አነጋገራችን፣ የቀን በቀን ተግባራችን፣ አስተሳሰባችን ከምንፈልገው ህይወት ስለሚያቆምን ነው። የተለመደ ታሪክ አለ፣ የተለመደ እንቅስቃሴ አለ፣ የተለመደ ጸባይ አለ። ለራሳችን ያለን አመለካከት ከምንፈልገው አዲስ ህይወት ያቆመናል። ስኬት የምናመጣበት መንገድ ባይዘወይ አዲሱ ማንነታችን ቀድመን በመላበስ ነው። ለምሳሌ ሰውነት መቀነስ የምትፈልጉ ሰዎች ካላችሁ ብዙዎቻችሁ ሰውነት የምትቀንሱበት መንገድ የሚመስላችሁ ስለ ጾማችሁ ብቻ ነው። አይደለም። እኔ ሞክሬያለሁ። 2 ዓመት ሙሉ እንደዛ ለፍቼ ሰውነቴ መቀነስ አቅቶኝ ተጨናንቄ ተስፋ ቆርጬ ወደ ነበርኩበት የድሮ ህይወት ተመልሻለሁ። ግን ደግሞ አንድ ነገር አስተዋልኩኝ። ለካስ ህይወቴ መቀየር የሚጀምረው አስተሳሰቤ፣ ማንነቴ ሲቀየር ነው። ለምሳሌ ጠዋት ስነሳ ወፍራሙ አዶናይ በርገር አዞ አልጋው ላይ ቁጭ ብሎ መብላት ይጀምራል። ግን ሰውነቱ ቀጭን የሆነው የሚያምር ሰውነት ያለው አስተሳሰቡ አገራሚ የሆነው አዶናይ ግን ጠዋት ተነስቶ ምንድነው የሚያደርገው? ይጸልያል። ጠዋት ተነስቶ ይጸልያል። ጠዋት ተነስቶ ውሃ ይጠጣል። ጠዋት ተነስቶ ከፀሐይ ጋር ይገናኛል፣ ከተፈጥሮ ጋር ይገናኛል። እውነቴን ነው የምላችሁ፣ በየሰከንድ የምናረጋት ተግባር ለቀጣይ ህይወታችን ምሳሌ ነች፣ ለቀጣይ ህይወታችን መስታወት ነች። ስለዚህ አሁን ምን እያደረኩ ነው ብላችሁ ራሳችሁ ጠይቁ። እንደ አዲሱ ማንነቴ እየተራመድኩ ነው ወይስ እንደ ድሮ ማንነቴ? ቢካዝ ማንነታችን ነው የለውጣችን ምንጭ። እወዳችኋለሁ። አሁን ተነስታችሁ ወይም ስኬታችሁን ታመጣላችሁ ወይም ደግሞ ለምን እንዳልተሳካላችሁ ለሰው ያስረዳችሁ ትናገራላችሁ። ልብ ብላችሁ ካስተዋላችሁ አብዛኛው ሀበሻ ለምን እንዳልተሳካለት ምክንያት አለው፣ መምከር ደግሞ ይችልበታል ከውድቀቱ ተነስቶ ማለት ነው። እመኑኝ፣ የትኛውም እድሜ ላይ ሁኑ፣ ከፈለጋችሁ 60 50 ላይ ሁኑ፣ አሁን ሆናችሁ ስኬት ማምጣት ትችላላችሁ። ብዙዎቻችን ስኬት ማምጣት የሚከብደን አንደኛ አረማመዳችን፣ አነጋገራችን፣ የቀን በቀን ተግባራችን፣ አስተሳሰባችን ከምንፈልገው ህይወት ስለሚያቆምን ነው። የተለመደ ታሪክ አለ፣ የተለመደ እንቅስቃሴ አለ፣ የተለመደ ጸባይ አለ። ለራሳችን ያለን አመለካከት ከምንፈልገው አዲስ ህይወት ያቆመናል። ስኬት የምናመጣበት መንገድ ባይዘወይ አዲሱ ማንነታችን ቀድመን በመላበስ ነው። ለምሳሌ ሰውነት መቀነስ የምትፈልጉ ሰዎች ካላችሁ ብዙዎቻችሁ ሰውነት የምትቀንሱበት መንገድ የሚመስላችሁ ስለ ጾማችሁ ብቻ ነው። አይደለም። እኔ ሞክሬያለሁ። 2 ዓመት ሙሉ እንደዛ ለፍቼ ሰውነቴ መቀነስ አቅቶኝ ተጨናንቄ ተስፋ ቆርጬ ወደ ነበርኩበት የድሮ ህይወት ተመልሻለሁ። ግን ደግሞ አንድ ነገር አስተዋልኩኝ። ለካስ ህይወቴ መቀየር የሚጀምረው አስተሳሰቤ፣ ማንነቴ